ሰላም ጤና ይስጥልኝ ክብራትና ክብራን ጡረተኞችን በተመለከተ መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። የጡረተኞችን ጥያቄዎች በተመለከተ ይተገበራል የተባለው እቅድ ይፋ ሆኗል። የጡረተኞች ዋናው ጥያቄ የጡረታ አበል ጭማሪ መሆኑ ይታወቃል። የኑሮ ውድነት ዛሬ የበርካታ ኢትዮጵያውያን ራስ ምታት ነው። ወላጆች ለልጆቻቸው ዳቦ ለማቅረብ እየተንገዳገዱ ነው። በመንግስት በኩል ገበያውን ለማረጋጋትና ለመቆጣጠር የሚደረገው ጥረት ውጤት እያስገኘ ነው ለማለትም አያስደፍርም። በዚህ ምክንያት የጡረተኞች ፈተና ከፍ ብሏል። እጅግ እየበረታ በመጣው የኑሮ ውድነት ጡረተኞች በይበልጥ ስለሚፈተኑ ነው የጡረታ አበል ጭማሪ እጅግ አስፈላጊ የሆነውም። ጡረተኞች ለሀገራቸው ጊዜያቸውን፣ ዕውቀታቸውን፣ ጉልበታቸውን ያለ ስስት ሰጥተው አገልግለዋል። ይህ በጭራሽ አይገባቸውም። ለመሆኑ ለጡረተኞች የታቀደው ምንድነው? በዝርዝር እንመለከታለን። ጡረተኞችን በተመለከተ አዳዲስ መረጃዎችን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ራሱን ጽኑ መሰረት ላይ በማስቀመጥ በካፒታል በማሳደግ ለጡረተኞች ተገቢውን ዋስትና መስጠቱን አስታወቀም። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ባለፉት 6 አስርት ዓመታት ውስጥ በኢትዮጵያ የማህበራዊ ዋስትና ታሪክ ላይ ጉልህ አሻራን አሳርፏል። ተቋሙ ከትላንት ምስረታ እስከ ዛሬው ዘመናዊ ቁመናው የደረሰባቸው 4 ዋና ዋና የእድገት ምዕራፎች አሉት። አሁን የደረሰበት ደረጃ ለጡረተኞች አስተማማኝ ዋስትናንና ለጥያቄያቸው መልስ ለመስጠት ትክክለኛው ጊዜ አሁን ሆኗል። አንደኛ ከ1950 እስከ 1960ዎቹ የማህበራዊ ዋስትና ጅማሮ ነበረ። ይህ ምዕራፍ በኢትዮጵያ ዘመናዊ የማህበራዊ ዋስትና ስርዓት በሕግ የታወጀበትና የመሰረት ድንጋይ የተቀመጠበት ወቅት ነበረ። በ1955 ዓመተ ምህረት የመጀመሪያው የጡረታ አዋጅ ቁጥር 209 ህዝባር 1955 መውጣቱ ስርዓቱ ሕጋዊ ዕውቅና እንዲያገኝ አድርጓል። በዚህ ወቅት ተቋሙ አነስተኛ የሰው ኃይልና የተወሰኑ የጡረታ ሽፋን የሚያገኙ የመከላከያ ሰራዊት አባላት የነበሩት ቢሆንም ለመንግስት ሰራተኞች የረጅም ጊዜ ዋስትና መስጠትን እንደ ቀዳሚ ተግባር ይዞ ተነስቶ ነበረም። ሁለተኛው ከ1960ዎቹ መጨረሻ እስከ 1990ዎቹ መጨረሻ የመዋቅር ግንባታ ያደረገበት ወቅት ነበረም። ተቋሙ በተለያዩ የፖለቲካ ስርዓቶች ውስጥ እያለፈም ቢሆን ራሱን በሕግና በመዋቅር ያጠናከረበት የሽግግር ወቅትም ነበረም። የጡረታ ባለመብቶች ቁጥር በከፍተኛ ሁኔታ እየጨመረ በመምጣቱ ተቋሙ አገልግሎቱን ተደራሽ ለማድረግ መዋቅሩን የማሻሻል ስራ ሰርቷል። የጡረታ ገቢ አሰባሰብና የጡረታ አበል ክፍያ ስርዓቱ ከቀላል የዝርዝር አያያዝ ወደ ተደራጀና የተቀናጀ የፋይናንስ አስተዳደር የተሸጋገረበት ወቅት ነበረም። ሶስተኛ ከ2000ዎቹ እስከ 2012 ዓመተ ምህረት የተቋማዊ ሪፎርም ምዕራፍ ነበረም። ይህ ወቅት ተቋሙ ከቆየበት ባህላዊ አሰራር ወጥቶ ወደ ዘመናዊ ራሱን የቻለ ወደ ተቋማዊ መዋቅር የተሸጋገረበት አዲስ ምዕራፍ ነበረም። በ2003 ዓመተ ምህረት በወጣው አዋጅ ቁጥር 714 ህዝባር 2003 መሰረት ተቋሙ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ሆኖ ራሱን ችሎ ተደራጅቷል። ይህ ሽግግር ተቋሙ ከበጀት ጥገኝነት ወጥቶ የጡረታ ፈንድን በገለልተኛነትና በስትራቴጂካዊ መንገድ እንዲያስተዳድር ትልቅ ዕድል ከፍቶለታል። አራተኛ የዲጂታል ትራንስፎርሜሽን እና የኢንቨስትመንት ምዕራፍ ከ2010 ዓመተ ምህረት ጀምሮ እስከ አሁን ድረስ ያለው ሂደት ነው። ተቋሙ በአሁኑ ወቅት በቴክኖሎጂ በላቀ ሁኔታ በመዘመንና በፋይናንስ አቅም በመጠናከር የሀገሪቱ የማህበራዊ ዋስትና ፈንድ አስተማማኝነት ያረጋገጠበት ምዕራፍ ነው። የባዮሜትሪክስ ምዝገባንና የብሔራዊ መታወቂያ ወይም ፋይዳን በመተግበር የአገልግሎት አሰጣጥ ጥራትንና የፋይናንስ ደህንነትን አረጋግጧል። የጡረታ ፈንዱን በአትራፊና ስትራቴጂካዊ የልማት መስኮች ላይ በመሳተፍ ለትውልድ የሚሻገር አስተማማኝ የጡረታ ፈንድ መሰረት እየገነባ ይገኛል። ይህም ፈንዱ ራሱን በራሱ የሚደጉምና ለጡረታ ባለመብቶች የረጅም ጊዜ ዋስትና የሚሰጥ ግዙፍ ተቋም ሆኖ እንዲቀጥል የሚያስችል ሆኗል። ጡረተኞች ለሚያነሷቸው ጥያቄዎች ምላሽ ለመስጠት በኢንቨስትመንት ራሱን ማሳደጉ እጅግ አስፈላጊ ነው።
የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ካለፈው ስኬቱ በመነሳት ለጡረታ ባለመብቶች አስተማማኝና ዘላቂ ዋስትና የመሆን ጉዞውን በላቀ ደረጃ እያከናወነ ይገኛል። ስለ መንግስት ሰራተኞች ማህበራዊ ዋስትና አስተዳደር አጠቃላይ የስኬት ጉዞውን የሚያሳይ ዶክመንተሪ በኢትዮጵያ ቴሌቪዥን በቅርብ ቀን እንደሚለቀቅ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አስታውቋል። የትራንስፖርትና የሸቀጦች ዋጋ በከፍተኛ ሁኔታ በመናሩ ቋሚ ገቢ ያላቸው በተለይ ጡረተኞች በቀጥታ ተጎጂዎች ሆነዋል። ነጋዴው ነዳጅና የትራንስፖርት ወጪ ነዳጅ ተወዷል በሚል ያወጣውን ለማካካስ ዋጋ ሲጨምር ገቢው የማይነቃነቀው እንደ ጡረተኛ ያለው የህብረተሰብ ክፍል ፈተናውን እያየ ይገኛል። በተለይም ቋሚ ገቢ ያለው ደሞዝተኛ በተለይ ጡረተኛ የማህበረሰብ ክፍል የቤት ክራይን፣ የምግብ ወጪንና የልጆችን የትምህርት ቤት ክፍያ መሸከም ከብዶት አሳሳቢ ደረጃ ላይ ደርሷል። የነዳጅ ገበያው አለመረጋጋት የሁሉንም የንግድ ዘርፎችን እየነካ ይገኛል። ክቡራትና ክቡራን ጡረተኞችን በተመለከተ አዳዲስ መረጃዎችን ስናገኝ ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ ቪዲዮ ስንለቅ በፍጥነት ወደ እናንተ ይደርሳል።